ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳር ድረስ ሰላማችሁ እንደወዝ ብዝት ይበልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ከሰት ብዬላችኋለሁ። ነብሩኬም ደስ በሚል ቪዲዮ ስለመጡ እኔም ሞቅ ደመቅ ብዬ ዛሬ ከች ብዬላችኋለሁ። ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የብሩክና የሃይሚ ወዳጆች በሙሉ እንኳን ደስ አላችሁ። በትናንትናው ቪዲዮ በጣም ደስ ብሎናል። ሙሽንም የሙሽንም እህት በማየታችን የነበረውን ቆይታ በጣም ደስ የሚል ስለነበረ አብዛኞቻችን በጣም ከብዙ መከፋትና ከማዘን በኋላ በጣም ደስ የሚል ቀን ያየነውና በጣም ብዙዎቻችን ሃይሚ በመታመሟ አዝነን ደብሮን ተደቁሰን ምናምን የነበረን ሰዎች ነበርን። በቃ በማገገሟ ደግሞ በጣም ደስ ብሎን ከዛ በተጨማሪ ትናንትና ደግሞ ያሳዩን ቪዲዮ በጣም ደስ የሚል የሚያስደንቅ ቪዲዮ ነበርና በጣም ሁላችንም እሙሽን በማየታችን በተለይ በጣም ደስ ብሎናል። አንድ በጣም ትልቅ ነገር ላስታውሳችሁ ፈልጋለሁ። ዛሬ ሃይሚ እሙሽዬ ስትኖር ወይም እሙሽዬ ስትመጣ እነግራችኋለሁ ያለችው የሆነ ነገር ነበረ። በጣም ፖይንት ሊሰጥበት የሚገባው ነገር በቃ መናገር አለበት ብዬ ማስበው ሙሽዬ ስትመጣ እናገራለሁ ያልሽውን አሁን እንግዲህ የመናገር ግዴታ አለብሽ ማለት ነው። ለምን ቃልሽን መጠበቅ ስላለብሽ እና በጣም በጉጉት ነው የምንጠብቀው ያን ነገር ነገ እንደውም በዛሬ ቪዲዮ በቃ እንጠብቃለን። በጣም ብዙዎቻችሁ ፋሚሊዎች እስቲ ያቺን ነገር መስማት የምትፈልጉ ወይም ደግሞ ሙሽዬ ስትመጣ እናገራለሁ ያለችውን ነገር እንድትናገር የምትፈልጉ ሁላችሁ ኮመንት ላይ እንድትናገር ሙሽ ስትመጣ ተናገሪ እናገራለሁ ያልሽውን እንድትናገር ተናገሪ እያላችሁ ኮመንት ላይ ጻፉ። እንግዲህ ፋሚሊዎቼ ይህን ቪዲዮ እስከ መጨረሻው ማየት እንዳይረሳ። ቻናሉም አዲስ ስለሆነ ከዚህ በፊት በጣም በብዙ ቻናሎች ልታውቁኝ ትችላላችሁ። ይህ ቻናል ግን ቅርብ ጊዜ የተከፈተ ነው። ስለ ብሩክና ስለ ሃይሚ አውርተን ስለማንጠቅም የተለያዩ ቻናሎች ቢዘጉብንም ቢደረጉብንም በጣም ስለምንወዳቸው ስለምንደንቃቸው በጣም ብዙም እየተማርንባቸው ስለሆነ ስለነዚህ ልጆች አውርተን ስለማንጠቅም ነው። ይህን ነገር እንግዲህ ሁልጊዜ ልምዳችን አድርገ ነው ስራችንም ነው። በጣም አድርገን ስለምንወዳቸው ስለምናከብራቸው ጭምር ነው በየቀኑ ስለነሱ የምናወራውና ሀሳብ አስተያየት የምንሰጠው። እናንተም እንዲህ ቢሆን እንዲህ ቢደረግ የምትሉት ሀሳብ አስተያየት ካለ ኮመንት ላይ አስቀምጡልን። ደስታችሁ ልክ በኛው ልክ ደስተኛ ከሆናችሁ በእኔው ልክ ደስተኛ ከሆናችሁ በብሩክና በሃይሚ ልክ ደስተኛ ከሆናችሁ አሁንም ደስታችሁን እጥፍ ድርብ እንዲያደርግላችሁ መድኃኒዓለም እንግዲህ እመኛለሁ። በቃ ለምጥፍ ድርብ እንዲያደርገው እንግዲህ በጣም ብዙዎቻችሁ ትናንትናው ቪዲዮ አላያችሁትም ተናግሬያለሁ። እዛም ላይ በጣም ብዙ ጊዜ በጣም ብዙ ከብሩክና ከሃይሚ የተማርናቸው ከትዕግስት በቃ ትዕግስት ፍሬዋ ጣፋጭ እንደሆነ በጣም ብዙ ጊዜ ያስተማሩ እነሱ ናቸው። ከፕራንኮቻቸው በጣም ብዙ ነገሮችን እየተማርን ልክ እንደዛው ደግሞ ሃርድ የሆኑ ፕራንኮችንም እንዳይሰሩ ሀሳብ አቅርቤ ነበረ። እሱም ሀሳብ አብዛኞቻችሁ ሰምታችሁት ሊሆን ይችላል፣ ያልሰማችሁት ሊሆን ይችላል እና ኢትስ ኦኬ ዩቲዩበር ስለሆኑ ወይም ደግሞ ቪዲዮ ስለሚሰሩ እርስ በርስ እንደዚህ አይነት ወይ ሲከሰት ጥርጣሬ ሊኖር ይችላል። ፕራንክ ነው ይሄ ነገር ፕራንክ አይደለም የሚለው ነገር ግን ከዛ በዘለለ ግን በጣም ነገሮች ሲከሩ መሀላቸው ክፍተት የመፍጠር አድቫንቴጁ ሰፊ ነው። ይሄን ያልኩት ደግሞ ለምን መሰላችሁ? ሃይሚ አሁን ከሕክምናዋ ጋር የተያያዘ ነገር ነው እና ሪል ሊያሳምን ይችላል ይሄ ነገር አይደለም ጉዳዩ። ፕራንኩ ደግሞ በጣም ከባድ ነገር ነው። መሀላቸው ጋብ ሊፈጠር የሚችል ነገር ነው ብዬም ስላሰብኩኝ ለምን መሰላችሁ እንደዚህ ያልኳችሁ? አንዳንድ ጊዜ ያልጠበቅናቸው ነገሮች ናቸው ትንሽ የሆነው መጥተው በጣም ትልቅ ጉድጓድ የሚሆኑትና ሃይሚ ከሕክምናዋ ጋር የተያያዘ ነገር ነው። ታማ ተኝታለች እና መውለድ አትችይም ተብያለሁ ምናምን ስትል በጣም ሊያሳምን የሚችል ነገር ነው። በጣም አብዛኞቻችሁ ተንፈይን አይታችሁ ደንግጣችኋል። ልክ እንደኔ እኔም በጣም ደንግጬ ስለነበር ማለት ነው። እንደዚህ አይነት ሪል ፕራንክ ነው ይሄ። ሪል ፕራንክ ብሉት በቃ ምንም ምክንያቱም ባትተማመች ልጅ ሰው እንደዚህ ይሄን ነገር ላናምን እንችላለን። ግን ታማ በተኛችበት ሰዓት እንደዚህ አይነት ነገር እንደዚህ አይነት ፕራንክ መሰረት እኔ ታማ ራሱ ጭንቅላቷ ተንኮል የሚያስበው ነገር ነው። እኔ ግራ የሚገባው እኮ በወረት ፋሚሊና እንደዚህ አይነት ፕራንኮች የሆነ ሶኬ ቅድም እንዳልኳችሁ ቪዲዮ ስለሚሰሩ ጥርጣሬዎች ሊፈጥሩ ይችላሉ ምናምን አለ አይደል በጣም ብዙ እና እንደዚህ አይነት ነገሮችን ሊፈጥሩ ይችላሉ። ገባቸው። ስለዚህ ፕራንክ አይዲያችሁ ወይም ደግሞ ፕራንክ ሲሰራ ትንሽ ከረር ባይል ጥሩ ነው ባይ ነኝ እኔ። ሌላ ከዚህ ለየት ያለ ሀሳብ ካላችሁ ኮመንት ላይ አስቀምጡልኝ። እንግዲህ በትናንትናው ቪዲዮ በጣም ብዙዎቻችን
በጣም ደስተኞች ነበርን። በጣም አብዛኞቻችን ደግሞ በተለይ ሙሽን በማየታችን የሙሽንም እህት እንደዛው በመተዋወቃችን በጣም ብዙ ስንጠብቀው የነበረ ነገር እንደሆነ ተስፋ በዚሁ ዳሩን እንደውም እያሉ ነበርና ለሁሉም ነገር ትዕግስት ወሳኝነት እንዳለውና ትዕግስት ፍሬዋ ጣፋጭ እንደሆነ ራሳቸው ያሳይታችሁናል። መቸኮሉ ምንም ትርጉም የለውም። ፕሮፖዝ ወይም ደግሞ ሽምግልና፣ ቀለበት የሚባሉ ነገሮች ቢኖሩ ሰው ከዚህ የተለየ ላይፍ ላይኖራችሁ ይችላል። አሁንም በጣም ብዙ ነገሮችን አልፋችሁ እንደ ጥንድ እንደ ፍቅረኛ እንደ ወዳጅ በጣም ብዙ ነገሮችን አልፋችሁ የመጣችሁ ልጆች እና በጣም ለብዙዎቻችን ትልቅ ትምህርት የምትሆኑ ልጆች ናችሁ። እያንዳንዱ ቃላቶቻችሁ፣ እያንዳንዱ ቀኖቻችሁ፣ እያንዳንዱ ቪዲዮቻችሁ ለእኛ በጣም ትልቅ ትምህርት የሆኑ ልጆች ናቸው የሆናችሁ ናችሁ። ከዚህ በፊት የምትሆኑ ናችሁ እና በጣም ብዙ ሰላማችሁን፣ ደስታችሁን፣ ፍቅራችሁን የምፈልግ ሰዎች ነው አይደለም። አሁን ላይ እናንተ እንደዚህ አይነት ነገር ብታደርጉም ደስተኛ ነን። ልክ እንደ በፊቱም ደግሞ ታግሳችሁ ነገሮችን ሶልቭ አድርጋችሁ ከስሜታችሁ አላማችሁን አስቀድማችሁ ከአላማችሁ ጎን ለጎን ደግሞ ያላችሁን የፍቅር ግንኙነት ብታጠናክሩ ይሄም በጣም ደስ የሚል ነገር ነው። ምክንያቱም ከዚህ በፊት እኛ በጣም ብዙ ጊዜ ቸኮለን በጣም ብዙ ነገሮችን ተናግረናል፣ በጣም ብዙ ብለናል። በተለይ ስለሁለታችሁ ግንኙነት ወይም ደግሞ ስላላችሁ የፍቅር ግንኙነት ምናምን ለምን እንደዚህ አይሆንም፣ ለምን እንደዚህ አታደርጉም፣ ለምን እንደዚህ ከእናንተ በላይ አዋቂ ሆነን በጣም ብዙ ነገር ስንል ከርመናል እና እኛ በቃ ትክክል እንዳልነበርና የእናንተ ትዕግስትና የእናንተ መረጋጋት በጣም ትልቅ ዋጋ እንደነበረው በጣም ብዙ ጊዜ አይተናል። ምክንያቱም እናንተ ሰው በውስጥ አዋቂነት የፍቅር ግንኙነት ሊኖራችሁ ይችላል ወይም ደግሞ አላር ባላችሁ ነገር ረክታችሁ እየኖራችሁ ሊሆን ይችላል። እኛ ግን ያላችሁ ግንኙነት ይፋ እንዲሆን ሚዲያ ያዘው ነገር ጥሩ ስላልሆነ ነው። በእርግጥ ያላችሁ ነገር ጥሩ እንዲሆን ስለምንፈልግ ወይም ደግሞ ያላችሁ ግንኙነት ጠንከር ብሎ ሰው ቀለበትም ትዳርም ኤቭሪቲንግ የሰው ልጅ እዚህ ምድር ላይ ጥሩ ነገር ሁሉ ይገባሉ ለምናስባቸው ሰዎች ስለሆናችሁ ነው እንደዚህ አይነት ነገሮች ስንል የነበረው እና የእናንተ ትዕግስትና መረጋጋት ግን ፍሬ አፍርቶ ዛሬ ላይ አይተናል። ስለ ሁሉም ነገር በጣም ደስተኞች ነን። ከዚህም በኋላ እናንተ መድኃኒዓለም በሚመራችሁ መንገድ ተመርታችሁ በጣም ጥሩ ነገሮችን እንደምታደርጉ ተስፋ እናደርጋለን። ከልብ ነው የምንወዳችሁ፣ ከልብ ነው የምናደንቃችሁ። በጣም ከምላችሁ በላይ ለምን እንደዚህ ያለ አንዳንድ ሰው አሉታዊ ስሜት ሲሰማው ለእናንተ ጥላቻ ሲኖረው ኤቭሪቲንግ የሆነ የሚሰማቸው አንዳንድ ሰዎች አሉ አይደል? ሀሚ ስታምናውን ትንሽ ሳይሆኑ አሉታዊ ወሬዎችን እየነዙና አሉታዊ ነገሮችን ሲያወሩ የነበሩ ሰዎች አሉ። ለምን እንደዚህ አይነት ስሜት እንደሚሰማቸው አላውቅም። ግን ከጤነኛ ሰው የምጠብቀው አይደል? ከጤነኛ ሰው የምጠብቀው ወይም ደግሞ ጤነኛ ሰው እንደዚህ ያደርጋል ብዬ ማስበው አይደል? እና ከዚህ አንፃር እንደዚህ አይነት ነገሮችን ብናስተካክል ጥሩ ነው። እኔ ከዚህ በላይ ምንም አላችሁ። ሰውም ውጪ እየጠበቀኝ ስለሆነ በቀጣይ ቪዲዮ እንገናኛለን። እስከዛው ሰላም።